ሰላም እንዴት ናችሁልኝ? ዛሬ ደግሞ አንድ ቆንጆ ተረት እነግራችኋለሁ። ከረጅም ዘመናት በፊት በአንድ ትንሽ መንደር አቅራቢያ የሚኖር አንድ አህያ ነበር። ይህ አህያ በእድሜ ልኩን ሲናቅ ሲገፋና ደካማ እየተባለ ሲጠራ የኖረ ምስኪን ፍጥረት ነው። መንደርተኞቹ ለከባድ ስራ ብቻ ይጠቀሙበት ነበር። ማንም አክብሮት አይሰጠውም ነበር። አህያው ግን በልቡ አንድ ምኞት ነበረው። አንድ ቀን ሁሉም የሚፈሩኝና የሚያከብሩኝ ጠንካራ አንበሳ በሆንኩኝ ብሎ ይመኝ ነበር። አንድ ቀን አህያው ምግብ ፍለጋ ወደ ጫካው ጠለቅ ብሎ ገቡ። በድንገት ግን አንድ የሚገርም ነገር ተመለከተ። መሬት ላይ ተዘርግቶ የሚገኝ ደረቅ የአንበሳ ቆዳ። ምናልባትም አዳኝ ውስጥ ጥለውት የሄዱት ሊሆን ይችላል። አህያው መጀመሪያ ደነገጠ። ነገር ግን ወዲያው አንድ ብልህ ወይም ሞኝነት ያለበት ሀሳብ መጣለት። ከዛም ይህንን የአንበሳ ቆዳ ብለብስ ማን አህያ መሆኔን ያውቃል ብሎ አሰበ። ከዛም አህያው ዛሬ የናገኝን ሁሉ አንቀጠቅጠዋለሁ፣ ዛሬ የአህያነት ዘመኔ ያበቃል አለ። አህያው የአንበሳውን ቆዳ ተከናንቦ ወደ ጫካው መሃል ወጣ። እንደ አንበሳ ለመራመድ እየሞከረ ደረቱን ነፍቶ መጓዝ ጀመረ። ጫካው ውስጥ የነበሩ ጥንቸሎች፣ ሚዳቆዎች፣ ዝንጀሮች አንበሳ መጣ ብለው በመጮህ መደበቅ ጀመሩ። አህያው በደስታ ፈነጠዘ። እውነትም አንበሳ ሆኛለሁ ብሎ አመነ። ቀጥሎ ወደ መንደሩ አመራ። መንደርተኞቹ አንበሳ ወደ ሰፈራቸው የገባ መስሏቸው ቤታቸውን ዘግተው ተሸሸጉ። አህያው ማንንም ሳይከለክለው የፈለገውን የአትክልት ቦታ ይበላ ጀመር። በፈለገው ቦታ ይተኛል። ፍርሃት የሚባል ነገር ከውስጡ ጠፋ። ነገር ግን ውሸት ሁሌም አይሳይቅም። አንድ ቀን ከባድ ንፋስ ጀመረ። አህያው በመንደሩ መሃል ቆሞ ሳለ ንፋሱ እየበረታ መጣ። ንፋሱ የአንበሳውን ቆዳ ገይብቶ አበራራው። አህያው እርቃኑን ቀረ። መንደርተኞቹ በመስኮት ሲመለከቱ ሲፈሩት የነበረው አንበሳ ያው የለመዱት ምስኪኑ አህያ መሆኑን አወቁ። እረ ይሄማ ያኛው አህያ ነው፣ እንዴት ደፈረን፣ እንዴት አታለለን እያሉ መጮህ ጀመሩ። የተናደዱት መንደርተኞቹ አህያውን በዱላና በጩኸት ከመንደሩ አባረሩት። አህያው እየሮጠ ወደ ጫካው ተመለሰ። ቆዳው ቢገፈፍም ግን አንድ ነገር አትርፏል። በመጨረሻም ግን አህያው ብቻውን ሆኖ ሳቀ። ቢያንስ ለጥቂት ቀናትም ቢሆን አንበሳ ሆኜ ኖርኩ አለ። ይህ ታሪክ ምን ያስተምረናል? ሰው በለበሰው ልብስ ወይም በሌላ ማንነት ሊታወቅ ቢሞክርም እውነታው ግን አንድ ቀን መጋለጡ አይቀርም። እውነተኛ ክብር የሚመጣው ከውስጥ ማንነት እንጂ ከውጪ ከሚደረብ ቆዳ አይደለም። ምን ለማለት ነው? ሁልጊዜም ራሳችሁን ሆኖ ሌላ ሰው መሆን አትሞክሩ የሚለውን ያስተምረናል። ለሚቀጥለው በሌላ ቆንጆ ተረት እንገናኝ።